የተከበራችሁና የተወደዳችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ በተደጋጋሚ በጠየቃችሁ መሰረት በኖላዊ እዝል ዕጣነ ሞገር ይዤላችሁ ቀርብ ያለው እንደሚከተለው እንመለከታለን። ሸር፣ ላይክ፣ ፎሎ በማድረግ ለሌሎች አጋሩልኝ። ወልደ ዘአባግዕ ባእል ኖላዊ አባግዕ ዘሀብሩ አባግዕሁ ይቀድም በዘይሰምሩ አምጣነ ዝረዋን አባግዕሁ በምህዋረ አርዌ ወፈሩ ወእንዘ ይሐውር በዘሆሩ ወበበ ዘሰምሮ ስሞሙ ይወልቆሙ በበትሩ ህቡረ አስተጋብኦሙ በሰላም ይህድሩ የሚል ነው። በመቀጠል ከዛ እንግዲህ እስከ ማንደርደሪያ ድረስ እንግዲህ በዕለት ታሪክ ካደረግን የሚቀጥለውን ደግሞ በቤተ ክርስቲያን ታሪክ በሀገር እንደዚሁም ደግሞ በጳጳሳት በዛ በተለያዩ አባቶች ይደረጋል ማለት ነው። ምንት ውእቱ በቁኤቶሙ ለሞሎትነ ዘከብሩ ምንት ውእቱ በቁኤቶሙ ለሞሎትነ ዘከብሩ እመይፈደፍዱ ጥቀ ወይበዝሁ እምድሩ አምጣነ ይርእዩ ወኢነጸሩ አባግዕሆሙ ጽድቀ እንዘ ይሐስሩ ወእሙንቱ በደሞሙ ሰክሩ የሚል ነው። ይህ እንግዲህ 11 ቤት ያለው እዝል ዕጣነ ሞገር ነው። በኖላዊ ነው። ኖላዊ እንግዲህ ምሳሌ ነው ማለት ነው። የበጎች ባለቤት ልጅ የሆነ የበጎች እረኛ አንድ የተባበሩ ወይንም አንድ የሆኑ በጎች የበጎች እረኛ አባግዕሁ ይቀድም በዘይሰምሩ በጎች በወደዱበት በጎችን ይቀድማል። በወደዱበት ቦታ በጎችን ይቀድማል፣ ቀድሞ ይሄዳል ከበጎች ፊት ለማለት ነው። አምጣነ ዝረዋን አባግዕሁ በምህዋረ አርዌ ወፈሩ የተበታተኑ በጎቹ በአውሬ መሄጃ ተሰማርተዋልና እየቀደመ ይሄዳል ማለት ነው። ወእንዘ ይሐውር በዘሆሩ በሄዱበትም እየሄደ ወበበዘ ሰምሮ ስሞሙ ይወልቆሙ በበትሩ በወደደው በየስማቸው በወደደው በየስማቸው በበትሩ እየቆጠረና ለማለት ነው። እየቆጠረም ህቡረ አስተጋብኦሙ በሰላም ይድሩ በአንድነት ሰበሰባቸው ሰላም ያድሩ ዘንድ በሰላም ያድሩ ዘንድ በአንድነት ሰበሰባቸው ይላል። እንግዲህ ይሄ ምንድነው? ለሰሙ አንድ የባለ በጎች ባለቤት ልጅ ሆነና በጎችን ይጠብቃል። እንደዚሁም ደግሞ ተኩላም የተለያዩ አውሬዎች በጎችን እንዳያጠቋቸው ይጠብቃል። ከፊትም ከኋላም በሄዱበት እየተከተለ ይጠብቃቸዋል። በየስማቸውም ደግሞ እየጠራ በበትሩ በያዘው ዱላ አንቺ አይቺኝ ዳልቻዋ፣ ቀዩዋ፣ ነጯ እያለ ይቆጥራቸዋል። ህቡረ አስተጋብ በመጨረሻም ደግሞ ሰላም ያድሩ ዘንድ አንድ ላይ ይሰበስባቸዋል ማለት በአንድ በረት ይሰበስባቸዋል ማለት ነው። ይሄ ለሰሙ ነው። ለወርቁ እንግዲህ ምንድነው? ኖላዊ ጽድቅ ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊትም እነ ኢሳይያስ እውነተኛ እረኛ ለተበተኑት ሰብሳቢ እያሉ ነቢያት ሁሉ ስለ እሱ እረኝነት ተናግረዋል። ነቢየ እግዚአብሔር ቅዱስ ዳዊትም ደግሞ ኖላዊ ሆሞ ለእስራኤል እስራኤልን የሚጠብቅ ቸር እረኛ ደግ እረኛ በማለት ይናገራል። ከዛ ከትንቢተ ነቢያት አልፎ ደግሞ ሲቀጥል በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ስናነበው እውነተኛ እረኛ የሆነ በጎቹን ሊያርድ ሊሸጥ ሊለውጥ ያልመጣ በብብቱ እየታቀፈ የሚያኖር በሄዱበት እየተከተለ የሚጠብቅ ቸር እረኛ ኢየሱስ ክርስቶስ ወደዚህ ዓለም እንደመጣ
ከእመቤታችን ከድንግል ማርያም እንደተወለደ የሚያስገነዝብ ነው። እነሱን ይከተላል ማለት ነው። በጎቹን ይከተላል ማለት የሰው ልጅ ባህሪ ያልሆነውን ባህሪው አድርጎ የሰው ልጅን ባህሪ ወደዚህ ዓለም መጣ አለ ማለት ነው። እንግዲህ ሌላው እንግዲህ ምን ትውእቱ በቁየቶሙ ለመልወትነ ዘከብሩ የከበሩ እረኞቻችን ጥቅማቸው ምንድን ነው? ጥቅማቸው ምንድን ነው? እመይፈደፍዱ ጥቀ ወይበዝሁ እምድሩ እጅግ ቢበዙ ምንድን ነው ጥቅሙ? ምንድን ነው? እረኞቻችን ምንድን ነው ጥቅሙ? አምጣነ ኢርእዩ ወይነጸሩ አባግዒሆሙ ጽድቀ እንዘ ይሐስሩ በጎቻቸው በእውነት ሲጎሳቆሉ ፈጽሞ አላዩምና የእረኞች መብዛት ምንድን ነው ጥቅሙ ይለናል። ጥያቄ እየጠየቀ ነው። ወእሙንቱ በደሞሙ ሰክሩ ይላል። እነሱም በደማቸው ሰከሩ ይላል። እንግዲህ ይሄ ማብራሪያ ያሻውን ሁላችሁም ትገነዘቡታላችሁ። ሊቃውንት ሁላችሁም ይህን ቅኔ የምትሰሙ ሁሉ እንዲሁ ደግሞ ችግር ካለው ይሄ ወድ ይስተካከል ብላችሁ በቴክስት በተለመደው ማለት ነው ኮሜንት መስጠት ይቻላል። አደራ እምላችሁ ምንድነው እንደው ትንሽ ነገር እየታየ ብዙ ኮሜንት ፎሎወር እያገኘ እኔ ግን ብዙ ተመልካች አለው፣ ነገር ግን ፎሎወሩ በጣም ዝቅተኛ ነው። ስለዚህ ምንድነው ማለት ነው እያየን እያለፍነው ወይንም ፎሎወር ሳናደርግ እንዲሁ እያለፍን ነው ማለት ነው። ለብዙዎች እንዲደርስ ኮፒ ሊንክ ሼር እያደረግን እንደምን ደግሞ መጽሔተ ግዕዝ ዩቲዩብ ላይ ገብታችሁ ያንንም ሰብስክራይብ በማድረግ እየተባበርን የሚጠፋውን እያየን እያሟላን ብናሳድገው ደስ ይላል። ስለዚህ እያያችሁ አትለፉ። ሁላችሁም ላይክ፣ ፎሎ፣ ሼር እያደረጋችሁ ለፉ ለማለት ነው። ይቆየን። መልካም በዓል።